ውሃ በ300 ብር ነው የምገዙት 300 ሽሊንግ ምግባችን የሚመስለው ያስተላል እንግዲህ ቦታ መርጠን እንቀመጣለን። someone is sick እዚህ ጋር እንደምታዩት ሸክላ ጥብስ አለ። ሸክላ ጥብስ አለ። እዚህ ዱባ አለ። ምግባችን ይመስላል እንግዲህ ካፍታ ቆይታ በኋላ እንገናኛለን። ሰላም እንዴት ናችሁ ቤተሰቦች? እንግዲህ ዛሬ በፍራይዴ ኢን ፓራዳይዝ የነበረን ቆይታና ከትምና ማለት ነው ወደ ሌላ ማረፊያ ቦታ እንሄዳለን። እንግዲህ በ4500 ሽሊንግ ማለት ነው። ያው ኦልሞስት ከኛ ጋር ተቀራራቢ ነው። የተከራየሁበትን ቤት አሳያችኋለሁ። እዚህ ያሉት ፋሲሊቲዎች አሳያችኋለሁ። ኦልሞስት እዚህ ካለንበት የ200 ኪሎ ሜትር ነው የሚሆነው። እዚህ ቢች ዳር ነው ያለነው፣ ባህር ዳርቻ ነው ያለነው። ከዚህ ኦልሞስት 200 ኪሎ ሜትር ቢሆን ነው። እዛ ሄደን ደግሞ ምን አይነት ፋሲሊቲ ያለ እንደሆነ አብረን እናያለን። አሪፍ ቢልዲንጎች አሉ። ሂውጅ ነው በጣም። ብዙ ናቸው በጣም ያሉት ላይክ ስካይ ስክሬፐሮች ናቸው። የራሱ አፓርትመንት ብቻ ሳይሆን የራሱ መዝናኛዎች፣ ሬስቶራንት አለው፣ መዋኛ ገንዳ አለው፣ ሁሉም ነገር አለ። ዲዛይኖቹም ያምራሉ። and guess what ነው ያለበት ህንጻ እንግዲህ ይሄ ነው። ስሙ መገመት ትችላላችሁ። ስሙ look at it ብሉ ናይል አፓርትመንት ይባላል። ጥቁር አባይ አፓርትመንት ይባላል። ሞምባሳ ስትመጡ እንግዲህ ምናልባት ከኦልሞስት 300 ኪሎ ሜትር ያው ከቢች ዳር ነው ያለው። ስለዚህ ኤኒ ታይም መጥታችሁ ማረፍ ትችላላችሁ። ውስጡን ሰርፕራይዝ ላደርጋችሁ ነው። ውስጡ ልክ እንደገባችሁ እዚህ ሳይድ ላይ የምታገኙት እንግዲህ ሊቪንግ ሩም ነው። ከሊቪንግ ሩም ቀጥላችሁ እንግዲህ ልክ ወደ ውስጥ ስትገቡ ኪችን ታገኛላችሁ። በጣም የሚገርማችሁ ሙሉ ኪችን እና የውሃ ፍሪጅ የፈለጋችሁትን ማስቀመጥ ትችላላችሁ። ስቶቭ አለ እዚህ ጋር ማብሰል ትችላላችሁ። ሙሉ አፓራተስ ነው ያለው። ውስጡን ከፍቼ ላሳያችሁ እንግዲህ ጋስ የሌለ ነገር የለም። የአበሻ ቤት በሉት በቃ ባጭሩ። ፖስተሩላ ደብል ነው ያለላችሁ እዚህ ጋር ከፈለጋችሁ። አፕስቴርስ ይሄን ይመስላል። ኤቭሪቲንግ አለ። ሂር ዩ ጋት አገን ስቶቭ ሙሉ አፓራተስ አለው። አሁን ደስታችሁ ይታወቅ ትችላላችሁ። ሄር ግን ሄሪቴጅ ዲስ ያላችሁ ከፈለጋችሁ የፈለጋችሁትን ማየት ትችላላችሁ። እቺኛው ሩም መለሳለሁ። አልጋውን ላሳያችሁ እንግዲህ
this is main bedroom ፋያለ ነው አካባቢው በጣም ደስ የሚል ፓርት ነው ያለው። again እዚህ ጋር የፈለጋችሁትን ልብስ ማስቀመጥ ትችላላችሁ። እዚህ ጋር ኤቭሪ የምትፈልጉት አለ። ብዙ ቦታ የሌለ ልብስ መተኮሻ ማብሮ ያለላችሁ እንዴ this is the toilet ቶይሌታችን ይሄን ይመስላል። እንግዲህ እዚህ ጋር ዞሮ ስትሉ ደግሞ you got the shower with full powers ቅድም ያልኳችሁ መጨረሻ አሳያችኋለሁ ያልኳችሁ ነገር ፓርት እንግዲህ እቺ ሩም ነች። እቺ ሩም ለምንድን ነው ከፍ ያደረጉት ብዬ አስቤ ነበረ። ስታይላቸው ምንድን ነው ያሉት? እቺ በቃ ነፃ አድርጓት የሆነ ባርቢኪው ማድረግ ብትፈልጉ ወይ መናፈስ ብትፈልጉ እቺ ነፃ ነች። በቃ እንደፈለጋችሁ ማድረግ ስፔስ ነች። እቺ የፈለጋችሁ ማድረግ ትችላላችሁና ለዛ አይነት ፐርፐስ ነው ያስቀመጥነው ብሎኛልና which is በጣም ደስ የሚል ነገር ነው ማለት ነው። ሶ ሩማችን ይሄን ይመስላል። እንግዲህ ሞምባሳ ስትመጡ ሰንሴት ብላችሁ አፓርትመንት ብላችሁ ኦልሞስት ከቢች ዳር 300 ሜትር ቢሆን ነው ከዛ በላይ። ሶ በዚህ ሳይድም ያሉት ይሄን ይመስላሉ። እንግዲህ በጣም የሚያምር ሴቲንግ ነው ያለው። በዚህ ሳይድ ያሉት የሚያማምሩ ስፖቶች ናቸው። በነገራችን ላይ እዚህ አካባቢ ያሉት እንደኛ አፓርትመንቶች እንደሚሸጡ ሰምቻለሁ። ዋጋቸውን በጣም ገራሚ ነው። ከዛ ውጪ ቦታዎችም አሉ እዚህ ቢች ዳር የሚሸጡ ቦታዎች እና ምናልባት ወደፊት ኮንታክታችሁ ስላለኝ ያለውን ነገር የምነግራችሁ ይሆናል። ግን ቦታው በጣም ነው የሚያምረው፣ ደስ ይላል። ኤኒ ታይም ስትመጡ እንግዲህ እስከነ ሙሉ እቃው በ4500 ብር መከራየት ትችላላችሁ ማለት ነው። ምናልባት የሚደብረው ነገር መሰላችሁ ብዙ ጊዜ እኛ ጋር የተለመደው ነገር ምንድነው? በቃ ባለን ነገር እንግዲህ የኬንያ ገንዘብ የሚገርማችሁ ከኛ ትንሽ ይቀራረባል ምንዛሬው፣ ግን ገንዘቡ ብዙም እንትን የለውም። አባባሌ ዲቫልዩ ይሆናል። 1000 ብር ላላችሁ የሚገርማችሁ ገንዘቡ ምናልባት ሌላ ጊዜ ያሳያችሁልና የ1000 ብር ኖት አላቸው የ20 ግን ስቲል ሳንቲሞችም ስራ ላይ ናቸው ያሉት። እንደዛም ሆኖ ግን ውሃ በ300 ብር ነው የሚገዙት 300 ሽሊንግ። እኛ ጋር እንግዲህ 50 ብር ገባ ብለን እንቀውጠዋለን። እዚህ 300 ብር ነው። ያን አይል ሆኖ ግን እንግዲህ ቤት እስከነ ሙሉ እቃው ለአንድ ቀንም ቢሆን በ4500 ብር ሲያከራዩአችሁ የሚገርም ነገር ነው እና አሜዚንግ ነው። ጽዳቱ ምኑ ሁሉ ነገር ጥሩ ነው። ምናልባት እዚህ የሌለው አንድ ነገር አልጋ ስትይዙ ይዛችሁ መምጣት ያለባችሁ ብዬ ምናልባት የምነግራችሁ የጥርስ ሳሙናና ብሩሽ አታገኙ በየሆቴሉ። ኢትስ ላይክ በቃ የተለመደ አይደለም እና ያን ነገር ራሳችሁ ይዛችሁ መምጣት ያለባችሁ። ከዛ ውጪ ግን ሁሉ ነገር በጣም አሪፍ ነው። ኢንጆይ ያርጋችሁ ነው የምትሄዱት። አፓርትመንቶቹ እንግዲህ ይሄን ይመስላሉ። ሌላ ደግሞ አዲስ ዲስከቨሪ ያደረግነው ካለ እናሳያቸዋለን ማለት ነው።